ትላንት ዛሬም ስለኔ ሚዲያ ላይ እየተወራ ነው። ሴት ልጅ እንዴት ትመታለች ምናምን ብላችሁ እያወራችሁ ነው። ማወቅ ያለባችሁ የእሷን ነገር ብቻ ነው ያዳመጣችሁት። እኛ እንደ ማንኛውም ቦታ ላይ ነው የሄድንበት ቦታ መጠጥ ቤት ስራ ነው እና እዛ ሄደን ከጓደኛዋ ጋር እኔ ጓደኛዋ ነው ማለት ኦልሬዲ አላውቃትም እሷን ከጓደኛዋ ስለማውቃት ጓደኛዋ ጋር ትንሽ አፍ ለአፍ ተጣልተን ነበር ምናምን ከዛን ልጅቷ ስንጣላ እቺኛው ባታ በመሃል ጠርሙስ ሰብራ እዚህ ጋር ወጋችኝ ማለት ነው። ተሰፋኝ እዚህ ጋር ሆዴም ላይ አለ እና ይሄ ሁሉ ጉዳት እሷ አደርሳብኝ እንደዚህ ከዛን ደግሞ ሳይደንግጬ ነው ልጅቷም መተዋት እንደማንኛውም ሰው ሴት ልጅ መምታት አግባብም አይደለም እሱ ነቃለው ግን ይሄ ነገር ራሷ መታ እኔ ላይ ዘላ ስትወገኝ እኔም ደግሞ ሳይደነገጥኩኝና መተዋት ሌሎች ጓደኞቼም ከጠገቤ ነበሩ ምንም በሶስት ምናምን መቱኝ ምናምን የምትለውም ደግሞ የለም እንደዚህ አይነት ነገር ራሴ ነው መተዋት ያው ሁላችንም በዛ ሰዓት ኖርማል አልነበርንም መጠጥ ቤት ማለት ታውቃላችሁ ሁላችሁም ልጅቷ ደግሞ ዘር እኔ አማራ ስለሆንኩኝ ምናምን እኔ ዘር የለብኝም ማንኛውም የሚያውቀኝ ያውቀኛል ስለ ዘር እኔ ንግግር የለብኝም ስለ ዘርም እያወራች ዘር እያለች ነው ነበርና እና የተጎዳችው እሷ ብቻ ሳትሆን እኔም ተጎድቻለሁ ማለት ነው ማለት ትችላላችሁ። እስካሁን ደግሞ ከቤት ያልወጣሁት አሞኝ ነበር ልጆች ሆስፒታል ወሰዱኝ ከዛን ተሰፋሁኝ ምናምን ቤት ገባሁኝና ተኛው አሞኝ ነበር እና ዛሬ ጓደኞቼ ሲነግሩኝ ወጣሁኝና ሰማሁኝ ነገር የምታወሩት ነገር አንድ ነገር ሳታሰሙ ሳያነሳሰሙ ምንም ነገር ያን የእሷን ብቻ እያወራችሁ ለምን እንደዚህ ያደረገ ለምን አደረገ ብላችሁ ማሰብ አለባችሁና እሷ ብቻ ተጎጂ አይደለችም እኔም ተጎድቼ ሆስፒታል ወጥቼ ቤት ነው ያለሁት ማለት ነው። እና ዘረኛው ላለችው ደግሞ እኔ ዘረኛ አይደለሁም በዘር ምናምን እንትን የሚርሰው አይደለሁም ማወቅ ያለባችሁ አንድ ነገር ሴት ልጅ መምታት ያግባብ አይደለም እሱን አውቃለሁ ግን ደግሞ እኛ በዛ ሰዓት ሁላችንም ማለት ነው መጠጥ ቤት ስለሆነ ኖርማል አልነበርንም ተጣላን ተፈጠረ ይሄ ነገር ሲፈጠር እሷ ብቻ ተጎጂ አይደለችም ማለት ነው እኔም ተጎድቻለሁ ከሆስፒታል ነው የወጣሁት ከዛም ጓደኞቼም ለሶስት ነው የሚመጡት ምናምን እንደዚህ አይነት ነገር የለም ብዙ ሰው አለ እዛም ያለ ሰው አለ እና ሁላችንም ከዛ ወጥተን ሄድ እኔ ተንቺ አሁን የተነሳሁት ማለት ነው ይሄ ነገር ራሱ ጓደኞቼ ነገሩ እንደዚህ ሚዲያ ላይ እየተወራ ምናምን ተብዬ ወጣሁኝ ማለት ነው። እና ማወቅ ያለባችሁ ይሄ ነው እና ልጅቷን ደግሞ አላውቃትም ጓደኛው ብቻ ነው ማውቃት ከዚህ በፊት አንዴ በአይን አይቻታለሁ መሰለኝ ጓደኛው ነው ማውቃት እንጂ እሷን አንተዋወቅም የተፈጠረው ነገር ይሄ ነው እና ተጎጂ እኔም ተጎጂ ነኝ ማለት ነው። እዚህ ጋርም ተሰብቻለሁ ነገሮችን ሳትረዱ እንዴት ነው ብላችሁ ሳትረዱ እንደዚህ ከመሬት ተነስታችሁ አትወሩ። ይሄ መልእክት ሼር አድርጋችሁ ስለዚህ ነገር እያወራችሁ ያላችሁት አዳምጡት ማለት ነው እና እንደዛ ነው የአፋን ኦሮሞ ትንሽ ሲኒማ ሙጨቲ በቃ ሄዶ በቃ ባኒ በቃ ከሚለው ሶንታን በከቲ ስትራቴጂ ደግሞ በከቲ በርካና ዳይኔቲ አቺቲ ዱር ሰማዩ ናበሲ ወደረ ከላ ታው ጅራ